የስፔን ላሊጋን ጨምሮ ሌሎች የአውሮፓ ታላላቅ ሊግ ጨዋታዎችን በፉል ኤችዲ ጥራት በነፃ የሚያስተላልፍ በየሃ ሰዓት አዲስ የኳስ ቻናል አለ። ይህ የኳስ ቻናል ለመክፈት ቤስክ ያስፈልጋል። እንዴት አድርገን መክፈት እንችላለን? ፍሪኩዌንሲውና ሌሎች መረጃዎችን በዚህ ዩቲዩብ ቻናል ይዤላችሁ ቀርብ ያለውን ቪዲዮን እስከመጨረሻው ማየታችሁን እንዳትረሱ። እንደዚህ አይነት ፈጣን የዲሽ ትምህርቶችን ለማግኘት ይህን ዩቲዩብ ቻናል በምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶች ማግኘት ትችላላችሁ። ለሌሎች ደግሞ ላይክ እና ሼር በማድረግ እንዲደርስ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ ነው የምወስዳችሁ። በመጀመሪያ ሜኑን ገባለን። በመቀጠል ኢንስታሌሽን ላይ ከገባ በኋላ ከሚመጡት አማራጮች ውስጥ አንቴና ሴቲንግ የሚለው እንጫናለን ማለት ነው። እዚህ ጋር ፍሪኩዌንሲ ላይ እንደምትመለከቱት 11939 ሆሪዞንታል 27500 ይሄ ፍሪኩዌንሲ ነው እንጽፋለን። ኳሊቲው ደግሞ በጣም አሪፍ ነው። ቲቪ ቫርዲስ የሚገባ ከሆነ ዲሽ ምንም መንካት ሳይጠበቅባችሁ ቀጥታ ሰርች በማድረግ ብቻ ይህንን ቻናል መጠቀም ትችላላችሁ ማለት ነው። ትንሽ ቆየት ያለ ነው፣ ነገር ግን በቤስኬ ስለሆነ የተቆለፈው ብዙ ሰው ያንን ሲስተም ስላላወቀው እየተጠቀምበት አይደለም። ነገር ግን ቀጥታ ይህን ቻናል መጠቀም ትችላላችሁ ማለት ነው። ከዲሽ አትነካኩም። እንደምትመለከቱት ኳሊቲውን በጣም የተሻለ ነው። እናንተ ደግሞ ፍሪኩዌንሲ መጻፍ ሳይጠበቅባችሁ እዚህ ጋር ስታርት ሰርች የሚል ቦታ ላይ ወደ ጎን በምታደርጉበት ሰዓት ብላይንድ ሰርች የሚል አለ። እሱን ሰርች በማድረግ ፍሪኩዌንሲ ሳጽፉ ቀጥታ ቻናሉ መግባት ይችላል ማለት ነው። እኔ ግን ፍሪኩዌንሲ ስለጻፍኩ እዚህ ጋር ትራንስፖንደር የሚለውን ካለው በመቀጠል ይሄንን ኖ እናደርገውና እዚህ ጋር የስ ኔትወርክ ሰርች የሚለውን የስ እንላለን። እንደምትመለከቱት አሁን ቻናሎቹ ቀጥታ ይገቡልናል ማለት ነው። ሌሎችም አብረው የሚገቡ አሉ። በዚህ ብዙ ቻናሎች አሉ። ነገር ግን እኛ የምንፈልገው አሁን የምነግራችሁን የኳስ ቻናል ነው። የኳስ ቻናል እንደምትመለከቱት ኤኤፍ ስፖርት ይባላል። በፉል ኤችዲ ይሄንን ቻናል ብትጠቀሙት በጣም አሪፍ ነው። በተለይ ሌቴስት የሆኑ ሪሲቨሮች ላይ ቀጥታ ቻናሉ ቤስኬ ሳትከፍቱ ራሳችሁ ኢንተርኔት ኮኔክት ስለሚያደርግ ራሱ አፕዴት አድርጎ ይከፍትላችኋል። ነገር ግን ኦልድ ሪሲቨር ኤችዲ ከሆነ የምትጠቀሙት ቤስኬውን ከታች እንደምትመለከቱት ከቱት አስቀምጬላችኋለሁ። ይሄንን ቤስኬ በመጠቀም ማስገባትና መጠቀም ትችላላችሁ። ሪሲቨራችሁ ደግሞ እንዴት አድርጋችሁ ቤስኬ ለማስገባት ከተቸገራችሁ ከዚህ በፊት ከ25000 በላይ ሰው ያየው የቤስኬ እንዴት አድርገን አስገብተን በሁሉም ኤችዲ ሪሲቨሮች አገባባቸውን ሰርቻለሁ። እሱን ቪዲዮ መመልከት ትችላላችሁ ማለት ነው። ስለዚህ ይሄንን ቻናል ሰርች በማድረግ መጠቀም ይችላላችሁ። ቶሎ ኤችዲ ኔማር የሚባሉት ቆየት ያሉ ቻናሎች የሚገኙበት ፍሪኩዌንሲ ነው የገባው። ስለዚህ በዚህ ፍሪኩዌንሲ መጠቀም ይችላላችሁ ማለት ነው። ሌላው በጣም ብዙ ጊዜ ቪዲዮ እየሰራሁበት የሚገኘው ይሄኛው ቻናል ነው። ይሄኛው ቻናል ደግሞ ጂኤም ስፖርት ኤችዲ ነው። በተለይ ፍሪ ኳስ ቻናሎችን የእንግሊዝ ፕሪሚየር ሊግንም በሳምንት 1-2 ይሄኛው ቻናል ያስተላልፋል። ስለዚህ በዚህም ቻናል መጠቀም ይችላላችሁ። እንደምትመለከቱት ፓኬጅ ነው። የጂኤም ስፖርት ብቻ ሳይሆን ኢንተርቴይንመንት፣ ካይንድስ፣ ፊልም፣ ድራማ ሌሎችም አሉት ማለት ነው እንደምትመለከቱት። ስለዚህ ከኳስ በተጨማሪ ሌሎች መዝናኛ ቻናሎችን በዚህ ማግኘት ትችላላችሁ ማለት ነው። እንደምትመለከቱት በእንግሊሽ ላንጉጅ ነው የሚያስተላልፉት ቀጥታ ድራማዎቹ። ስለዚህ እነዚህን መጠቀም ትችላላችሁ ማለት ነው። ሌላው ቲቪ ቫርዲስ እና ፉትቦል ኤችዲ ናቸው። ነገር ግን በዚሁ ሳተላይት ላይ የኳስ ቻናሎችን ምንም ጨዋታ ሳያመልጣችሁ በ3 እና በ4 ቻናሎች በጥራት በፉል ኤችዲ ጥራት እንደዚሁም በእንግሊሽ ኮሜንታተር ለመጠቀም ለምትፈልጉ ከታች ባለው ስልክ ይደውሉልን። ሪሲቨራችሁ ሶፍትዌር ብቻ ጭናችሁ ከኛ ጋር ሰርቨሮችን በማስሞላት ሪሲቨር ሳትቀይሩ መጠቀም ትችላላችሁ። እነዚህ የኳስ ቻናሎች ሁሉንም ጨዋታዎች በጥራት ያስተላልፋሉ ማለት ነው። ለአሁን ግን ይሄኛው ኤኤፍ ስፖርት የሚባለው በተለይ ከዚህ በፊት ኑሮ እናንተ ጋር ሰርች አድርጋችሁ ገብቶ ነገር ግን ብላክ እየሆነ ካስቸገራችሁ ቀጥታ ቤስኬውን በማስገባት ብቻ መጠቀም ትችላላችሁ። እንደዚሁም ደግሞ ሰርች አድርጋችሁ አሁን በምትመለከቱት መልኩ አዳዲስ በተለይ የላሊጋ ጨዋታዎችን የሚያልፈው ነገር የለም። ሁሉንም ስለሚያሳል በፉል ኤችዲ ጥራት እንደምትመለከቱት ጥራቱን በጣም አሪፍ ነው። መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮ ስለሆነ እናንተ ደግሞ ይሄንን አገልግሎታችንን እያበረታታችሁ እናንተ ተጠቃሚ መሆን ትችላላችሁ። ቀጣይ አዲስ ነገሮችን ይዘን እንቀርባለን። በቀጣይ ቪዲዮ ስም ነገር አይደል። ሰላም